በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ለዘአብጽሐነ ወአቀበነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን የአባቶቻችን አምላክ ኃያሉ ልዑል እግዚአብሔር ስሙ የከበረ የተመሰገነ ይሁን። ዛሬ ደግሞ እንደ እግዚአብሔር መልካም ፈቃድ የምንነጋገርበት ትምህርታችን የሚሆነው ንስሐ ባለመግባታቸው የጠፉ ሰዎችን በተመለከተ ነው። ንስሐ ባለመግባታቸው የተነሳ የጠፉ ሰዎችን በተመለከተ የተወሰኑ የመጽሐፍ ቅዱስ ክፍሎችን እያነሳን የምንማር ይሆናል። ባለፈው ንስሐ የገቡ ሰዎችን እና ከእግዚአብሔር ምሕረት ያገኙ ሰዎችን በተመለከተ ተመልክተን ነበረ፣ አይተን ነበረ። ዛሬ ደግሞ ያልተመለሱ ንስሐ ያልገቡ ባለመመለሳቸው ንስሐ ባለመግባታቸው ደግሞ የእግዚአብሔር ምሕረትን ያላገኙ ምሕረቱ በመዓት እንደተቀየረባቸው ምንመለከት ይሆናል። ንስሐ ለመግባት ምን ያክል ቁጣን እንደሚያመጣ፣ መዓትን እንደሚያመጣ፣ ጥፋትን እንደሚያመጣ፣ ምን ያክል በደል እንደሆነ፣ ምን ያክል ጥፋት እንደሆነ፣ ምን ያክል ርኩሰት እንደሆነ፣ ለሞት አሳልፎ እንደሚሰጥ፣ ኃጢአት ለሞት እንደሚያበቃ ምንመለከትበት ነው። መጽሐፍ እንደሚል ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች እንዳለው ሰዎች በምኞት ሲቃጠሉ፣ በኃጢአት ሲቃጠሉ መጨረሻ ላይም በሞት እንደሚጠፉ መጨረሻቸው ሞት እንደሆነም የሚያሳይ ነው። በዚህ በዘፍጥረት ምዕራፍ 7 ቁጥር 17 ላይ ተጽፎ እንደምናገኘው በኖህ ዘመን የነበረው የሰው ጥፋት እናያለን። በኖህ ዘመን የነበሩ ሰዎች እንግዲህ ተባብረው ኃጢአት የሰሩበት፣ እግዚአብሔርን የበደሉበት፣ ያሳዘኑበት፣ ያስከፉበት ዘመን ነው። ከኖህና ከቤተሰቦቹ በቀር ሁሉም ኃጢአተኛ የነበረበት ነው። የመመለሻ እድሜ ጊዜ እንኳን ተሰጥቷቸው በአግባቡ ያልተጠቀሙ፣ የንስሐ ዘመናቸውን ያባከኑ፣ የመመለስ ዘመናቸውን ያባከኑ፣ ወደ እግዚአብሔር የመቅረብ ዘመናቸውን ያባከኑ፣ ተመለሱ ሲባሉ ያልሰሙ፣ እግዚአብሔር ቁጣው በእነሱ ላይ የነደደባቸው፣ ለመመለስ ፈቃደኛ ያልሆኑ፣ ኖህና ቤተሰቦቹ ከሚመጣው ጥፋት ይድኑ ዘንድ መርከብ ሲሰሩ የሚስቁና የሚሳለቁ፣ የመዳን ተስፋ የሌላቸው፣ ወደ መዳኑ መንገድም መምጣት ፈቃደኞች ያልሆኑ፣ ሁልጊዜም የሚታያቸው ዓለማዊ ደስታ፣ ለዓለማዊ ስኬት ብቻ ሐሴት ብቻ ነበረ። ስለዚህ የዚህ የስጋ ፈቃዳቸውና ፍላጎታቸው በጣም አይሎ ስለነበረ እግዚአብሔር የሚሰሙበት ጊዜም አልነበራቸው፣ ለእግዚአብሔር የሚሰጡት ጊዜም አልነበራቸውም። ከእግዚአብሔር ጋር ለመኖርም ፍላጎትም አልነበራቸውም። ዛሬ ወገኖች እኛ እስከነዚህ ምን እንማር ይሆን? ጊዜያችን ለማን ሰጥተን ይሆን? ለእግዚአብሔር ሰጥተን ይሆን ወይ? ከእግዚአብሔር ጋር የመኖር ፍላጎት ሳለን ወይ? ከእግዚአብሔር ጋር የመኖር እቅድ ሳለን ወይ? ደስታችን ከእግዚአብሔር ጋር ስንኖር ወይስ ደግሞ በዓለማዊነት ስንኖር? ዓለምን ስንመስል ነው ደስታችን ወይስ ደግሞ እግዚአብሔርን ስንመስል ነው? እግዚአብሔር መምሰል ማትረፊያ ነው ይለናል ሐዋርያው ሲናገር። ማትረፊያው እግዚአብሔር መምሰል እንጂ ዓለምን መምሰል አይደለም። ወንድሞቼ ይህንን ዓለም አትምሰሉ ብሎም ተናግረዋል። ስለዚህ በዛ ሰዓት የነበሩ ሰዎች፣ በኖህ ዘመን የነበሩ ሰዎች ለመመለስ ፈቃደኞች አይደሉም። የንስሐ ዘመናቸው እንዲያውም ረዘም ያለ ዓመት ነበር የተሰጣቸው። 120 ዓመት በጣም ረጅም ዓመት ነው። በዛሬው አቆጣጠር በእኛ የሁለት ሰው እድሜ እንደማለት ነው። እነሱ ግን 120 ዓመቱን የንስሐ ዘመን አባከኑት። ለመመለስም ፈቃደኞች አልነበሩም። ወደ እግዚአብሔር ለመቅረብ ፈቃደኞች አልነበሩም። በመጨረሻም እግዚአብሔር በንፍሮ አጥፍቷቸዋል ማለት ነው። በንፍሮ አጥፍቷቸዋል። የሰማይ መስኮቶች ተከፈቱ፣ ዝናብ አዘነቡ። በምድርም ላይ እንዳለ መሬቱ ሁሉ ምንጫ አመነጨ፣ ውሃ አመነጨ። ሰማይና ምድሩ ድብልቅልቅ አለ። ከኖህና ከቤተሰቦቹ በቀር ሁሉም ጠፉ። ወአትረፈ 8 ነፍሳት፣ 8 ነፍሳትን ብቻ ተረፈ ማለት ኖህና ሚስቱን፣ እንደገና ደግሞ የኖህ ልጆች ሶስቱ ሴም፣ ካም፣ ያፌት ከነ ሚስቶቻቸው ብቻ ነበር የተረፉት ማለት ነው። እና ንስሐ ለመግባት ያጠፋል ልላችሁ ፈልጌ ነው። ንስሐ ለመግባት አለመመለስ ያጠፋል። በፈላ ውሃ እንድንቀቀል ያደርጋል። ምድሪቱ እንድትቆጣ ያደርጋል። ከኛ የተነሳ ምድሪቱም የእግዚአብሔር ቁጣ እንዲነድባት ያደርጋል ማለት ነው። እና በኖህ ዘመን የነበሩ ሰዎች በሰባት ካት የሚባሉት ማለት ነው በንፍር ውሃ መጥፋታቸውን እንመለከታለን። የአንደኛው ነው። ሁለተኛው ደግሞ በዘፍጥረት ምዕራፍ 19 ላይ ተጽፎ እንደምናገኘው የሰዶምና የገሞራ ሰዎች ኃጢአትም ተጽፎ እናገኛለን። የእነዚህ ሰዎች ኃጢአታቸው በደላቸው ምንድነው ካላችሁኝ፣ እግዚአብሔር ከፈቀደው ሕግና ትእዛዝ መውጣታቸው ነው። ለባህሪያቸው የማይስማማ ኃጢአት በመስራታቸው ነው። ዛሬ በዓለም ላይ የምናየው ርኩሰት የተጀመረው በሰዶምና በገሞራ ነው። ዛሬ ቅዱስ የሚያጫውታቸው የተመሳሳይ ጾታ ጋብቻን፣ የተመሳሳይ ጾታ ግንኙነትን የሚደግፉ ሰዎች ኦሪት ዘፍጥረት ምዕራፍ 19 እንዲያነቡ ጋብዛቸዋለሁ። ይህንን ሐሳብ የሚያራምዱ ሰዎች ምዕራፍ 19 ላይ ያለውን ታሪክ ያነቡና
በእንደዚህ አይነት የሶዶማዊ ግብር ውስጥ የኖሩ ሰዎች መጨረሻቸው ምን እንደሆነ እንዲረዱ ፈልጋለሁ። አንዳንዶች የራሳቸውን ሐሳብ እና ፈቃድ ፍላጎት ህጋዊ አድርጎ ለማቅረብ ሲፈልጉ የመጽሐፍ ቅዱስ ክፍል የሆነውን ኦሪት ዘፍጥረት ምዕራፍ 19ን ቀደው ከመጽሐፍ ቅዱስ አውጥተውታል ይባላል፣ ገንጥለውታል ይባላል። ምክንያቱም እነሱን የሚኮንን ስለሆነ ሶዶማዊነት ምን ያክል ኃጢአት እንደሆነ፣ በደል እንደሆነ፣ በክፋት እንደሆነ፣ እግዚአብሔር የማይወደው የማይፈቅደው እግዚአብሔር የሚያሳዝን ባህሪ እንደሆነ፣ ለባህሪያቸው የማይስማማ ኃጢአት እንደሆነ የሚያሳይ ነው። እነዚህ በሶዶምና በገሞራ የነበሩ ሰዎች እግዚአብሔርን አሳዝነውታል፣ በድለውታል፣ አስከፍተውታል። በምንድን ነው ካላችሁ ለባህሪያቸው የማይስማማ ኃጢአት ሰርተው ነው። ወገኖች ዛሬ ለባህሪያቸው የሚስማማ ስራ ነው ወይ የምንሰራው? ለሰውነታችን የሚስማማ ስራ ነው ወይ የምንሰራው? ለክርስትናችን የሚስማማ ስራ ነው ወይ የምንሰራው? ለሃይማኖታችን የሚስማማ ስራ ነው ወይ የሚሰራው? ለዚህ ለመንፈሳዊ ህይወታችን የሚስማማ ስራ ነው ወይ የምንሰራው? ከምንሰራው ስራ ከመንፈሳዊነታችን ጋር ይሄዳል ወይ? ከክርስትናችን ጋር ይሄዳል ወይ? ከእምነታችን ጋር ይሄዳል ወይ? የእግዚአብሔር ሰዎች ነን ካልን የእግዚአብሔር ስራ ልንሰራ የሚገባው እግዚአብሔር ሰዎች ነን ብለን የዲያብሎስን ስራ ልንሰራ አይገባም። ሃይማኖታችን መጠሪያችን በእግዚአብሔር ግብራችን ደግሞ በዲያብሎስ ሊሆን አይገባም በፍጹም። በዚህ እግዚአብሔር እንዳናስቀን ነው፣ እግዚአብሔር እንዳናሳዝነው አደራላችሁ ፈልጋለሁ። ስለዚህ እነዚህ ሰዎች እግዚአብሔርን አሳዘኑት፣ በደሉት፣ ለመመለስ ፈቃደኞች አልነበሩም። ነገር ግን የሁሉም በአንድ ኃጢአት እግዚአብሔር ሲያሳዝኑትና ሲያስከፉት ሎጥና ቤተሰቦቹ ደግሞ ቅዱስ ጻድቃን ነበሩ ነው የሚለው። የሚገርም እኮ ነው እናንተ። ከንፍሮ ውስጥ ጥሬ እንደሚባለው ከብዙ ኃጢአተኞች መካከል ጻድቃን አሉ ሁልጊዜም። ቅዱስ ኤፍሬም እንደተናገረው እስመ ሀለወት ብዙኃት ኃጢአት በየተበጸጋ እግዚአብሔር እንዳለ ማለት ነው። ብዙ ኃጢአት ባለበት ቦታ የእግዚአብሔር ቸርነት ይበዛል ማለት ስለዛች ሀገር ይቅርታ፣ ሰላም፣ ምህረት የሚማጸኑ የሚማለዱ ቅዱሳን አይጠፉም በየሀገሩ። እግዚአብሔር ያድጋል ሀገር ዘእንበለ አሐዱ ኄር እንደሚባለው ያለ አንድ ደግ ቸርና አማኝ ሰው ሀገርን አይተዋትም እንደተባለ ደጎች ሁልጊዜም አሉ፣ ቸሮች ሁልጊዜም አሉ፣ መልካሞች ሁልጊዜ አሉ። ግን ክፉዎችና ኃጢአተኞች በደለኞች ጋርደዋቸዋል እንደ መጋረጃ። ደጎች እንዳናያቸው፣ መልካሞች እንዳናያቸው፣ አማኞች እንዳናያቸው፣ ጻድቃን እንዳናያቸው፣ ቅዱሳን እንዳናያቸው፣ በመልካም ስራ ያጌጡትን እንዳናያቸው፣ ሃይማኖታቸው የቀና ምግባራቸውን ያቀኑ ሰዎች እንዳንመለከት ኃጢአተኞች መጋረጃ ሆነውብናል። እነሱን እንዳናይ ከፊት ለፊታችን ቁመውብናል እንጂ ሁልጊዜም እግዚአብሔር ሰው አጥቶ አያውቅም። እና በዛ ጊዜና በዛ ዘመን የነበሩ ሰዎች በሶዶምና በገሞራ ከተማ የነበሩ ሰዎች ተባብረው ኃጢአት ሰርተዋል። ለባህሪያቸው የማይገባ ስራ ነበር የሰሩት። በዚህም እግዚአብሔርን አሳዝነውታል፣ አስከፍተውታል። መጨረሻም በእሳት ነው የተቃጠሉት። ወገኖች እግዚአብሔር ከዚህ ይሰውረን። ኃጢአት ክፉ ነው፣ እሳትን ያመጣል። ኃጢአት ክፉ ነው፣ በእሳት ያጠፋል። ኃጢአት ክፉ ነው፣ ሀገርን ያጠፋል። ኃጢአት ክፉ ነው፣ ህልውናችን እንድናጣ ያደርገናል። እነዛ ሰዎች አለን ሲሉ መጨረሻ ላይ በእሳት ነው የጠፉት ወገኖች። እና ኃጢአት እንደ እሳት እንዳያቃጥለን፣ ኃጢአት እንደ እሳት እንዳይበላን። ዛሬም ኃጢአት እየበላን ነው፣ እንደ እሳት እያቃጠለን ነው። ሀገር የሚቃጠለው፣ ህዝብ የሚቃጠለው፣ ብዙ ነገሮችን በዓለም ላይ የምንመለከተው የምንሰማው ከኛ ኃጢአት የተነሳ ነው። እና በእውነት ከኃጢአታችን ከበደላችን ተመልሰን ህይወትን እንድናገኝ በቸርነቱ አምላካችን እግዚአብሔር ይርዳን። ይህ ሁለተኛው ነው። ሶስተኛው ደግሞ በግብፅ የነበሩ እስራኤላውያን ያሰሩት ኃጢአት ነው። መጥፋታቸውን እንመለከታለን። የሰሩት ኃጢአት ብቻ ሳይሆን በዚህ የተነሳ ስለጠፉ ነው። ሰው በየቀኑ ሊበድል ይችላል፣ እግዚአብሔር ሊያሳዝን ይችላል፣ ሊያስከፋ ይችላል፣ ሊወድቅ ይችላል፣ ሊነሳ ይችላል። ብዙ ነገሮች ይህ የለበስነው ስጋ ኃጢአትም ይስማማዋል፣ ጽድቅም ይስማማዋል፣ ቅድስናም ይስማማዋል፣ ርኩሰትም ይስማማዋል፣ እግዚአብሔራዊነት ይስማማዋል፣ ዲያብሎሳዊነት ይስማማዋል። ስለዚህ ኃጢአት መስራታቸው ብቻ ሳይሆን እስራኤላውያን ኃጢአት ከሰሩ በኋላ ለመመለስ ፈቃደኛ ለመሆናቸው ነው። ይህ የሆነው በዘመን ኤርሚያስ ነው። እንግዲህ በግብፅ በነበሩበት ሰዓት ሲባል በዘመን ኤርሚያስ ነው እንጂ በመጀመሪያው ጊዜ አይደለም። በእነ ሙሴ ዘመን የነበረውን አይደለም ማነሳው። ወደ ባቢሎን ተማርከው ወርደዋል። እንደገና ደግሞ ወደ ግብፅ ወርደውበት የነበረበት ሁኔታ ስላለ ማለት ነው። እና ትንቢተ ኤርሚያስ ምዕራፍ 44 ቁጥር 1 ጀምራችሁ ሙሉ ምዕራፉን ታነቡት ደስ ይለኛል። ታሪኩ ተጽፎ እንዳገኙታላችሁ። እና እስራኤላውያን በግብፅ በነበሩበት ሰዓት ጣዖት አመለኩ ይላል። ምን አደረጉ ነው የሚለው? ጣዖት አመለኩ። እንግዲህ እግዚአብሔር ከግብፅ እንዴት አድርጎ አባቶቻቸውን እንዳወጣቸው ታሪኩን ያውቁታል። እንኳን እነሱ እኛም እናውቀዋለን። ያ ታሪክ ለነሱ ትኩስ ታሪክ ነው። በነገራችን ላይ ትኩስ ታሪክ ያልተረሳ ማለት ነው፣ ብዙ ያራቀ ማለት ነው። እና እስራኤላውያን ጣዖት አመለኩ። ደግሞ ጣዖት ያመለኩት ምንድን ነው? የሴት አምላክ አለች።
የሴት አምላክ አለች ስሟ ደግሞ የሰማይ ንግስት ትባላለች ብሎ ነው። እንደውቁና አንተ ሰውኩ እንዲያው ምን ያክል እንዲያው አይምሮ እንደዛ አለ ምን ያክል ከእግዚአብሔር እንደራቀ የምትረዱት እኮ ይሄ እኮ ነው የፍልስፍና አምልኮት ማለት ነው። እና የሴት አምላክ አለች ስሟ ደግሞ ምን ይባላል አለች አሉ የሰማይ ንግስት ትባላለች። የሰማይ ንግስተ ሰማይ ትባላለች ብለው ለሷ መስዋዕት አቀረቡ፣ ዕጣንም አጠኑ፣ ለሷም ሰገዱ፣ ተንበረከኩ፣ ለሷ ተገዙ። ዝም ብለው እንዲያው በምናብ የፈጠሩት አምላክ ማለት ነው። በምናብ የተፈጠረ የተገለጠ የታየ ነገር ኑሮ ሳይሆን እንዲያው በምናብ በይሆናል ሳይሆን አይቀርም በሚል ማለት ነው። እግዚአብሔር አምላክ ነው ስንል እኮ እሱ ራሱ ተገልጦ እኔ አምላክ ነኝ ስላለ ነው አይደለም እንዴ? ለሙሴ ምንድን ነው ያለው? እንዲያው ስጠይቁኝ ማን ነው የላከ ቢሉኝ ምን ልበል ሲል እግዚአብሔር ምንድን ነው ያለው? አምላከ አብርሃም አምላከ ይስሐቅ አምላከ ያዕቆብ የአብርሃም የይስሐቅ የያዕቆብ አምላክ በላቸው ነበር ያለው። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ማለት የሰው ሁሉ ፍጥረት አምላክ ነኝ፣ የሰው ሁሉ አምላካቸው፣ የፍጥረታት ሁሉ ባለቤት፣ የዓለማት ፈጣሪ፣ የዓለም አስገኝ ነኝ ብሎ የተገለጠ እኮ ራሱ ነው። እኔ አምላክ እግዚአብሔር ነኝ ብሎ የገለጠ እኮ ራሱ ማለት ነው እግዚአብሔር ነው። ሰዎች ግን አማልክት የሚሉት ራሳቸው በፈጠሩት ቀጥቅጠው በሰሩት የአምላክ ይሆናል ብለው የሚያስቡት እና የሰማይ ንግስት ምትባላለች ንግስተ ሰማይ ምትባላለች እሷ አምላካችን ናት ብለው እግዚአብሔርን ተተውጉ ማለት እግዚአብሔርን ለማስቀናት አንዳንድ እንዲያው ለቃሏና ይቅርታ አድርጉልኝና አንዳንድ ወንዶች ሚስታቸው ለማስቀናት የማይሆን አክት ያሳያሉ አይደለም ሌላ ሰው ጋር ሄደው ልክ እንደዛ እግዚአብሔርን ለማስቀናት በአምልኮቱ ለማስቀናት እግዚአብሔርን ሌላ አምላክ ፈጠሩ ማለት ነው። ፈጥረው ለሷ መስዋዕት ማቅረብ ጀመሩ፣ ማጠን ጀመሩ፣ መስገድ ጀመሩ፣ ራሳቸውን አስገዙ። በዚህም የተነሳ እግዚአብሔርን አሳዘኑት ይላል። በእውነት በስራችን እግዚአብሔር እንዳያዝን፣ በግብራችን እግዚአብሔር እንዳያዝን፣ በህይወታችን እግዚአብሔር እንዳያዝን፣ በኑሯችን እግዚአብሔር እንዳያዝን፣ በአገልግሎታችን እግዚአብሔር እንዳያዝን፣ በጾማችን እግዚአብሔር እንዳያዝን፣ በንስሐችን እግዚአብሔር እንዳያዝን፣ በስግደታችን እግዚአብሔር እንዳያዝን፣ ሁሉም ነገር እግዚአብሔርን የሚያስደስት እንዲሆን ያስፈልጋል ወገኖች። ስለዚህ እግዚአብሔርን አሳዘኑት፣ አስከፉት። ኤርሚያስ አስተማራቸው፣ ነገራቸው። ግን ኤርሚያስን የሰሙት ፈቃደኞች አልነበሩ። አይገርምም? ጆሮ ዳባ ልበሳል ለእግዚአብሔር ሰዎች ጆሮ ዳባ ልበስ የሚሉ ጆሮአቸውን ግን ለዓለም የሚሰጡ የእግዚአብሔርን ቃል ለመስማት የዘገዩ ጭፈራውን ዘፈኑን ለመስማት ግን የፈጠኑ የእግዚአብሔርን ቃል ለማንበብ የዘገዩ ዓለማዊ ፊክሽን መጽሐፍቶችን ለማንበብ ግን እንቅልፋቸው የሚያጡ ሰዎች በጣም ብዙ ናቸው። ለጸሎት ሲሆን ጊዜ የላቸውም። ፊልም ለማየት ግን ጊዜ አላቸው። ለመጽሐፍ ቅዱስ ሲሆን ጊዜ የላቸውም። ዓለማዊ መጽሐፍትን ለማንበብ ግን እንባቸውን እያፈሱ ሰዎች ፈጥረው በጻፏቸው በፊክሽን መጽሐፍት ሰዎች በደረሷቸው በድርሰት መጽሐፍቶች እንባቸውን እያፈሰሱ የሚያነቡ ሰዎች የመጽሐፍ ቅዱስ አንድ ገጽ አነቡ ስትሏቸው ግን እንቅልፍ ይመጣል ይላሉ። ድካም ይሰማኛል ይላሉ። ቤተክርስቲያን እኔ ስትሏቸው ጊዜ የማያጥራቸው ሰዎች ቲያትር ቤት ለመሄድ ግን ጊዜ ያጥራቸው። ቤተክርስቲያን እኔ ጉባኤ እኔ ስትሏቸው ጊዜ የለኝም የሚሉ ሰዎች ጭፈራ ቤት ሲሆን ግን እነሱ ጊዜ ያላቸው ወገኖች እግዚአብሔር ማስተዋል ይስጣል። ይህን የምናደርግ ከሆነ እንጠፋለን። እግዚአብሔር ከጥፋት ይሰውራል። ስለዚህ እነዚህ ሰዎች እግዚአብሔርን አሳዘኑት፣ እግዚአብሔርን በደሉት። በኤርምያስ ላይ አድሮ እንዲመለሱ እግዚአብሔር ቢያስተምራቸው ለመመለስ ግን ፈቃደኛ አልነበሩም። በመጨረሻም በሰይፍና በረሃብ ቀጣቸው ይላል። ቀጣቸው በቃ የኃጢአት ደመወዝ ሞት ነው አይደል የሚለው ሐዋርያ ቅዱስ ጳውሎስ። የኃጢአት ደመወዝ እኮ ሞት ነው። ደመወዝ የሚከፈልልህ ሂሳብ የሚወራረድልህ በሞት ነው። በቃ አለቀ። የጽድቅ ደግሞ ስራው መጨረሻው የጽድቅ ዋጋው የዘላለም ሕይወት ነው። የጽድቅ ዋጋው፣ የቅድስና ዋጋው፣ የእምነት ዋጋው፣ የመታዘዝ ዋጋው የዘላለም ሕይወት ነው። ያለመታዘዝ የኃጢአት ዋጋው ደግሞ ሞት ነውና መጨረሻ ላይ በሰይፍና በረሃብ ተቀጥተው ሞተዋል፣ እነሱም ጠፍተዋል ማለት ነው። ለዚህም ነው በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 3 ላይ አንድ ቃል እናገኛለን። እመሰ ኤነሳይክሙ አንትሙኒ ከማሁ ተታጎሉ ኩልክሙ ይላል። ንስሐ ባትገቡ ሁላችሁም እንደዚህ ትጠፋላችሁ የሚል ቃል አለ። በጣም የሚገርም ቃል ነው።
ንስሐ ባትገቡ እንደዚሁ እናንተም ሁላችሁ ትጠፋላችሁ። ንስሐ ሳይገቡ ሳይመለሱ ከእግዚአብሔር ጋር ሳይታረቁ በኃጢአት በበደል ውስጥ እየኖሩ በዝሙት ውስጥ እየኖሩ በርኩሰት ውስጥ እየኖሩ በነፍሰ ገዳይነት ውስጥ እየኖሩ በስርቆት ውስጥ እየኖሩ በውሸት ውስጥ እየኖሩ በጣዖት አምልኮ ውስጥ እየኖሩ በጥንቆላ ውስጥ እየኖሩ በሴራ ውስጥ እየኖሩ በመገፋፋት ውስጥ እየኖሩ ሳይመለሱ ለመመለስ ፈቃደኛ ሳይሆን የኖሩ ሰዎች መጨረሻቸው ሞት ነው። ሞት ነው። ልክ እንደነሱ ሁሉ እናንተም የማትመለሱ ንስሐ የማትገቡ ከሆነ የእግዚአብሔርን ቃል እሺ በጀ ብላችሁ የማትሰሙ ከሆነ ትጠፋላችሁ ነው የሚለው። ትጠፋላችሁ ነው የሚለው። እግዚአብሔር ከጥፋት ይሰውረን። አምላካችን ከጥፋት ይሰውረን። ፈጣሪያችን ከጥፋት ይሰውረን። ያልጠፋ ነው ከእግዚአብሔር ምሕረትና ቸርነት የተነሳ ነው። ወዳጆች በየቀኑ በድለናል። በየቀኑ ኃጢአት ሰርተናል። በየቀኑ እግዚአብሔርን አስከፍተነዋል። በየቀኑ እግዚአብሔርን አስቀንተነዋል። በቀልን ያላሰበ ማን ነው? ኃጢአትን ያልተመኘ ማን ነው? በልቡ ውስጥ ያላመነዘረ ማን ነው? በአንደበቱ ያልዋሸ ማን ነው? በጆሮ ክፉ ነገር ያሰማስ ማን ነው? በእግሩ ወደ ጠንቋይ ቤት ያልሄደስ ማን ነው? እጁን ለደም ያልዘረጋስ ማን ነው? በእጁ ደም የሌለበት ሰው ማን ነው? የሰውን ሀቅ ያልወሰደስ ማን ነው? ወገኖች በዚህ ሁሉ ያልጠፋ ነው ግን የእግዚአብሔር ምሕረት ቸርነት ስላለን ነው። የእግዚአብሔር ምሕረት ቸርነት ስለበዛልን ነው። የእግዚአብሔር ምሕረት ቸርነት ስላገዘን ነው፣ ስለደገፈን ነው። ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን እና ንስሐ ካልገባችሁ ካልተመለሳችሁ እናንተም እንደዚህ ትጠፋላችሁ ይላል። ምሳሌ አድርጎ ያነሳል። ጲላጦስ ደማቸውን ከመስዋዕታቸው ጋር እንደደባለቀው እንደ ገሊላ ሰዎች ንስሐ ማትገቡ ከሆነ ጲላጦስ ደማቸውን ከምናቸው ጋር ከመስዋዕታቸው ጋር እንደደባለቀው እንደ ገሊላ ሰዎች። እነዚህ ሰዎች በደላቸው ምንድነው? የገሊላ ሰዎች ጲላጦስ መስዋዕታቸውን ደማቸውን ከመስዋዕታቸው ጋር የቀላቀለው ምክንያት የነዚህ የገሊላ ሰዎች በደል፣ ኃጢአት፣ ክፋት ምንድን ነው ካልን የእግዚአብሔርን በዓል ትተው አምልኮ ባዕድ ሲፈጽሙ ስለተገኙ ነው። የእግዚአብሔርን በዓል ትተው በእግዚአብሔር በዓል ቀን አምልኮ ባዕድ ፈጽሙት። እናንተ ጉድ እኮ ነው። ዛሬ በግንቦት ልደታ የእመቤታችን ልደት በዓል በምናከብርበት ለጠንቋይ ቤት የምትሄድ አንተ ዛፍ ስር ቁጭ ብለህ የሰይጣን ስም የምትጠራ የርኩሳን መናፍስትን ስም የምትጠራ ለነሱ የምትገብር ለነሱ ቡና የምታፈላ ለነሱ ዶሮ የምታርድ ለነሱ በግ የምታርድ ለነሱ ቀይ ጥለት ያለው ጋቢ ምን ያህል እያልክ ለነሱ ለጣዖታት እጅግር ለሌላቸው ለማይሰሙ ለማይለሙ ለማይረዱ ለማያግዙ በዛ ዕለት እግዚአብሔር የምታስቀና ወዳጅ ተመለስ፣ ካልሆነ ትጠፋለህ። በእግዚአብሔር በዓል ቀን በሌላ ቀን ይፈቀደ ማለት አይደለም። በእግዚአብሔር በዓል ቀን እግዚአብሔር እንድታስቀናዋለህ። እመቤታችን ተወለደች። የተወለደችው ደግሞ በሊባኖስ ተራራ ዝግባ በበዛበት በሊባኖስ ተራራ ውጭ ላይ ተወለደች የሚለውን ይዘህ ታሪኩን በትክክል ባለመረዳት የተነሳ እግዚአብሔር ለማስቀናት ብለህ በዛፍ ስር እንዴት ባዕድ አምልኮ ትፈጽማለህ? ወዳጅ እግዚአብሔር ይህን ስታደርግ ካየህ አይታገስህም እና ተመለስ። ስለዚህ እነዚህ ሰዎች በደላቸው ምንድነው ካልን የገሊላ ሰዎች በደላቸው የነበረው በእግዚአብሔር የበዓል ቀን ጣዖት አመለኩ፣ ባዕድ አምልኮ ፈጸሙ ማለት ነው። ለእግዚአብሔር የማይገባ ነገር እግዚአብሔር በማይከብርበት ነገር አደረጉ። ይህን ሲያደርጉ ስላገኛቸው ምን አደረገ? ቀጣቸው፣ በሰይፍ ፈጃቸው፣ በሰይፍ ገደላቸው። ይህ ብቻ አይደለም፣ ግብር አልከፍልም ብለው ስለነበረ አምፀው ሳለ በዓል በሚያከብሩበት ቀን ደግሞ ተገኝቶም ገደላቸው ይላል። ዋናው ግን ለእግዚአብሔር አለመታዘዛቸውን የሚያሳይ ነው። አንደኛው ነው። ሁለተኛው ደግሞ በሰሊሆም ግንብ ተንዶ ወይም ተደርምሶ የሞቱ ሰዎች 18 ሰዎችም እናስታውሳለን አይደል? በሰሊሆም የነበሩ ሰዎች በሄድሞ ውስጥ እያሉ የነበረው ቤት ተደርምሶ አንድ ሰው ለወሬ ነጋሪ እንኳን ሳይቀር የሞቱ ሰዎች እናስታውሳለን። መጽሐፍ ቅዱስ ላይ ተጽፎ የተገኘ ያለውን ነው ነግራችሁ። የእነዚህ ሰዎች በደላቸው ምንድነው? ኃጢአታቸው ምንድነው? ክፋታቸው ምንድነው ካልን በሄሮድስ እነዛን ህፃናት ክርስቶስን አገኛለሁ ብሎ ኢየሱስን አገኛለሁ ብሎ የገሊላና የአካባቢውን ህፃናት ሁሉ
በሚያስገድልበት በቤተልሔምና በአካባቢዋ የደም ጎርፍ በሚፈስበት ሰዓት ሕፃናትን ሁሉ ሲያስገድል ከገዳዮቹ መካከል እነዚህ ወታደሮች ነበሩ። እነዚህ ወታደሮች ያለ ርኅራኄ ጭካኔም በተሞላ ልብ ሕፃናትን ያርዱ ነበር፣ ይገሉ ነበር። ዛሬም ገዳዮች እናያለን። ዛሬም አራጆች እንመለከታለን። ለእርጉዝ እናቶች የማይራሩ፣ ለሽማግሌዎች የማይራሩ፣ ለሕፃናት የማይራሩ፣ በእቅፍ ላይ ላሉ ሕፃናት እንኳን የሚራራ ልብ የሌላቸው ሰዎች እንመለከታለን። እግዚአብሔር ማስተዋል ለሁላችን ይስጠን። ልባችን ሲደነድን ርኅራኄ ከውስጣችን ይወጣል። ማስተዋል ከውስጣችን ይነጠቃል። በእግዚአብሔር መታመን ከሌለ፣ ፈሪሃ እግዚአብሔር ከሌለ እንዲህ ነው የምንሆነው ወገኖቼ። መድኃኔዓለም አምላካችን የደነደነውን ልባችን ይመልስልን። እናም እነዛ ሕፃናትን ሲገሉ፣ ሲቆርጡ፣ ደም ሲያፈሱ የነበሩት ተሰብስበው በአንድ ቤት ውስጥ ሆነው አንተ ስንት ሕፃን ገደልክ፣ አንተ ስንት ሕፃን ገደልክ እየተባባሉ ይጠየቁ ነበር። እኔ 10 ገደልኩ፣ እኔ 15 ገደልኩ፣ እኔ 20 ገደልኩ፣ እኔ 30 ገደልኩ እያሉ ይህን ሕፃናትን መግደል፣ የሕፃናትን አንገት መቅላት፣ የሕፃናትን ደም ማፍሰስ፣ እናቶችን ያለ ልጅ ማስቀረት፣ ምንም ንጻ ጠባይ ያላደፈባቸውን ሕፃናት መግደል እንደ ጀብድ ቆጥረው ቁጭ ብለው እንደ ጀግና ሲያጫውታቸውና ሲነጋገሩ እግዚአብሔር በስራቸው ተቆጣ። መግደላቸው አልበቃ ብሎ መግደላቸውን ደግሞ እንደ ትልቅ ነገር ሲያወሩስ እግዚአብሔር አየ፣ እግዚአብሔር ተመለከተ። ወዳጄ እግዚአብሔር ስለታገሰህ ዛሬ ኃጢአት ስትሰራ ዝም ስላለህ እንደሌለ እንዳትቆጥረው፣ በስራ እንደተተባበረ እንዳትቆጥረው። እግዚአብሔር ዛሬ ኃጢአት ስትሰራ የታገሰህ ነገ ይመለሳል ብሎ ነው። ትላንትና ኃጢአት ስትሰራ ዝም ያለ ዛሬ ይመለሳል ብሎ ነው። የማትመለስ ከሆነ ግን የመዓት ሰይፉ ባንተ ላይ ይመዛል፣ የመዓት እጁ ባንተ ላይ ይዘረጋል፣ ቁጣው ወደ አንተ ይነዳል ወዳጄ። ስለዚህ እንደዚህ ሰዎች በዚህ ግብራቸው እግዚአብሔር አዝኗልና ያሉበት ቤት ተደርምሶ ለወሬ ነጋሪ አንድ ሰው ሳይተርፍ ሁሉም ጠፉ ይላል። እግዚአብሔር ከጥፋት ይሰውረን። ስለዚህ ኃጢአት የሰሩ ሰዎች ካልተመለሱ፣ ንስሐ ካልገቡ፣ እግዚአብሔር ይቅር እንዲላቸው ካልተማጸኑ፣ ወደ እግዚአብሔር ካልቀረቡ፣ የሚመለስ ልብ ከሌላቸው፣ ልባቸው ከደነደነ፣ በክፋታቸው ከጸኑ፣ በክፉ ግብራቸው ከኖሩ፣ የመመለስ ፈቃድ ከሌላቸው፣ ኃጢአት ከተስማማቸው፣ ከኃጢአት ማማ ላይ ካልወረዱ፣ ከኃጢአት ዙፋን ላይ ካልወረዱ፣ በኃጢአት ባህር ውስጥ እየዋኙ የሚኖሩ ከሆኑ ይጠፋሉ ማለት ነው። እግዚአብሔር ከጥፋት ይሰውረን። ወዳጆቼ ዛሬም ስለ ንስሐ የምንነጋገረው ከጥፋት እንድንድን ነው፣ ወደ ምሕረቱ እንድንመጣ ነው። ከጥፋቱ ወተን ወደ ምሕረቱ አደባባይ እንድንወጣ ነው። ከኃጢአቱ ወተን ወደ ጽድቁ እንድንወጣ ነው። ከርኩሰቱ ወተን ወደ ቅድስናው እንድንሻገር ነው። የኃጢአት ባህር እንዳያሰጥመን፣ የክፋት ባህር እንዳያሰጥመን፣ የበደል ባህር እንዳያሰጥመን፣ የዝሙት ባህር እንዳያሰጥመን፣ ከዛ ወተን በሕይወት እንድንኖር ነው። እግዚአብሔር አምላካችን ኃጢአት ሰርተው ከጠፉ ሳይሆን እኛ ኃጢአተኞች ብንሆንም ከኃጢአታችን ተመልሰን ንስሐ ገብተን ከእግዚአብሔር ጋር መኖር እንድንችል ነውና እግዚአብሔር አምላካችን በሚለውጠው ፍቅሩ ለውጦን በፍቅሩ ስቦን ወደ ቤቱ አምጥቶን ለንስሐ በቅተን ለሥጋው ደሙን በቅተን የዘላለም መንግስቱ እንድንወርስ አምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር አሜን።